ጓደኛዬን ማለት ነው እሷ ጋር ሄጄ ነው እና የልብስ ማሽኑን በጣም ትፈራለች። እንድነካው አልፈለገችም። እንደመጣው ራሱ ያኔ አትችይበት ይበላሻል ምናምን እያለች ነበር እና ከዛ ለምን እንትን አበላሽዎት አልላትም አላስደረግጣትም ብዬ አሰብኩ እና ሰብስክራይብ አድርጓት ዩቱብ መስራት እንደምትፈልግና ዩቱብ ቪዲዮ መቅረጽ እንደምትፈልግ ነግራኝ ነበረ። ከዛ ለምን አልጀምርላት ቪዲዮ እያሰብኩ ቪዲዮ እየቀረጽኩ ሰሚማ አጠብሽ ልብስ ቅድም ማለት ነው አንቺ እንደጨረሽ የሆነ ልብስ አስገብቼ ነበር የራሴን ላጥብ። ከዛ እያጠብኩኝ ጸጥ አለ። ማሽኑ የልብስ ማሽኑ ይሄ ልብስ የምናጥብበት የምርሽ ነው? ቁጭ በቪዲዮ እኮ እየቀረጽኩ ነው። አሁን ስራ በጠፋበት ሰዓት ስለ ቪዲዮ ታወሪኛለሽ እንዴ? በኋላ እናወራለን። ቁጭ በኋላ ነው አቁመው። አቁሚውና ለዩቱብሽ እኮ እየቀረጽኩልሽ ነው። ቅድም በቀሰራ ነው ዩቱብ መስሪያ እምልሽ የምር ማለት ግን እንትና አንድ አባያ ብቻ ነው ያስገባል። ከዛ ፈጣን እንጀራ ይቆረጥ ለእንጀራ ቀሰራ ቆረጥ ሽን የሚገዛው ከኦቶማቲክ ነው ይሰራል። የኔ ደግሞ ዘራሱ እንትና ይለው ይሰራል። ወይኔ ሰውዬው ያሰራው ነገር መጥተው ምናምን ይሰሩታል እኮ። እኔ ብዙ ጊዜ ይበላሽብኛል፣ ግን ይሰራል። በአንድ ቀን የሚሰራው እዚህ ቤት ልብስ ይበዛል እኮ። በእኔ ምስላለሁ ትሻል እናጥበዋለን። በምንድን ነው የምናጥበው? ያኔ ስትመጣ በእጃችን እናጥበዋለን። ተይ እንጂ ሻንጣሽን ሰባስበሽ ተዘጋጃትኝ ነው እንደዚህ ያካብዱ። እንዴት እንደሚያካብዱ ስላላየሽ ነው። ያኔ ምንድን ነው ካላስቀጠረላ በያዝ ነገር ያሰትየዋል። አረብ ቀደረልህ ያውቃል። ያኔ በእጄ ሰበብ ሆነ እንጂ በነገራችን ላይ ባንቺ ዋናው እኮ ምክንያት መሆንሽ ነው እንጂ እኮ ቀደረልህ የሚባል ነገር የለም። አረብ ቀደረልህ አያውቅም። ቀደረልህ ያበሻ ዲሃ ህዝብ ነው ቀደረልህ የሚያውቀው። ያው መቼም ስለማያገኝም ስለሚያውቀው አስቀደረልህ ብሎ ያልፋል። አያውቁም እኮ እነሱ ቀደረልህ የሆነ ነገር ተሰብረሽ ተከፈያለሽ። ኩሽን ምን ላድርግ አንዴ ሆነ ምን ላድርግ ነው? ምን ማድረግ ነው የምችለው? ችግሩ ሳንነግራቸው የሚሰራ ሰውን ቁጥር ካወቅሽ እንደውም ወዲላ ጭራሽ እንዴት የሚያክል ቀሳላ አንስተሽ ያኔ መተው እዚሁ አይሰሩ። ዝጊው። እሺ መጀመሪያ ዝጊው። አንዴ እኔ አታምኝም ተበላሽቷል። መፍትሄ እንፈልግ ነው። ካላስ ቁጭ በይና መፍትሄ ደግሞ እኮ እኔ እንትን ልልሽ ለዩቱብሽ ቪዲዮ ልሰራልሽ ቅድም ዩቱብ መስራት ፈልጋለሁ አላልሽም? ታዲያ መስራት ከዛ እንደዛ ስትይ ቪዲዮ ልሰራልሽ አሰብኩኝና ድንገት ሳይሽ ትዝ አለኝ። በጣም ደንግጬ ነበር ቅድም እና ከማየሽ በፊት ልንገርሽ ብዬ ትዝ አለኝ እንጂ ስጨርስ እራሱ ብነግርሽ ጥሩ ነበር። ሀሳብሽን በተንኩብሽ ትመስለኝ። እሺ አሁን ምንድን ነው የምንነግርሽ? ከለስ አንዴ ይሆናል ቪዲዮውን እንጨርስና ትነግሪያታለሽ ለሴትዮዋ። ቪዲዮውን ጨርስ። እኔ ተነግሪያታለሽ ሳይሆን ጠፊ በይኝ። ለምንድን መጥፋት ነው ያለብኝ? እንዴት ትቀር እንዴ ብዬ ነው የምነግራት? እስኪ ንገሪኝ። ቀሰላ አበላሽ ነው ሲጀመር ከፊት እሷ ይበላሻል ቀሰላው አደራ ላይ ከለስ እኔ አይደለም እህቴ ናት ባይ እና እነሱ ያውቃሉ ይሄንን። እስኪ ይረዳሉ። እሺ ምን ማድረግ እኔ ማስጨነቅሽ እኔ ወይ ልሄድ መሰለኝ ወደ ቤት ማ ወጭ ብቻ እኔም ነኝ እንጂ የምሄደው ቤት ያላችሁ
ወዴ ነው እና ምን ይሻላል? አስጨነቅሽኝ። እንደዚህ የሚጋነን አልመሰለኝም ሲጀመር። እኔ ሁሌ እቃ እንዳበላሸው ነው። አረብ ቤት ግን ምንም አይሉም። ያኔ ተነጫንጫለች፣ ተነጫንጫ ምናምን ዝም ነው የምትለው። ታሰራዋለች፣ ምንም አትልም። ስራሽ አይበላሽም ሲጀመር። እኔ ነኝ እሷ ናት በያቸው። እኔ ስለምን ስራዬ ብቻ ሳይሆን እኔም ነኝ የምበላሸው። እንዴት ትበላሻለሽ? ወይ ከደሞዝሽ ቁረጡ። እኔ የምር ደሞዝ የለኝም እንጂ ቆይ በአሁኑ ሰዓት ምን አይነት ደሞዝ ነው የሚገርምሽ? በአሁኑ ሰዓት ምን አይነት ስለማንኛው ደሞዝ ነው የሚወራው? ስራ በጠፋበት ዓለም እሺ ሆነ ምን ላድርግ ነው? በጣም ያስጨነቅሽ ነው። ወይኔ እከፍላለሁ በቃ ታየትሽ ለመከፍል እስኪ አሁን ቀስ ያለ ሊበር ከየት ነው የሚመጣው? ካላስ ከየት ልብስ ሲበዛ ችግር እኮ ሁሉም ስራ አላቸው። ከየት ማንጥቼ በቃ ታዩ አውቄ ነው እኔ አውቄ ነው። ፕራንክ ላደርግሽ ነው። ፕራንክ ነው በቃ ስለ ፕራንክ ስንት አይነት ፕራንክ እያለው የምር እንደዚህ እንደምትሆኝ ግን የምር ቢበላሽ እንደዚህ ታሳቅቂኝ እንዴ? ወጥቼ ነው ማዲው። እሺ ለማንኛውም አውቄ ነው። እኔ ሲጀመር ጫቡንም አልነካሁም፣ አልሄድኩም፣ አላየሁም፣ አልሰማሁም። እኔ ላለቅስ ትንሽ እየቀረኝ የጫፉንም አልከበረኝ እና በቃ ፎሎ አድርጓት፣ እንትን ደግሞ ሰብስክራይብ አድርጓት ዩቲዩብ ላይ። ምን ተሰማሽ? ደረቀሽ? አውቃ ነው እች ልጅ ከስራ ልታስወጣኝ ነው፣ ቁጭ ልታረገኝ ነው ምናምን የሚል ስሜት አልመጣልሽ ነገር? ምን አይነት ስሜት አልመጣልኝም፣ ግን መባረሬ ስሜት ነው የመጣልኝ። ኧረ ከተባረርኩም ደህና ነው በሰላም። እና ምን ያደርጋሉ ግን ምግብ ይበላሽ ጥሩ አይደለም። የሰው እኮ ነው የሰው ነው፣ ግን ድንገት ተበላሽ አስበሽ አይደለም። ሌላ ነገር ይበላሽ ችግር የለውም፣ ግን በአንደኛው ሰዓት እንደዚህ ነገር መሆን አለበት እንጂ በቃ ማጠብ የምትሆን በእጅሽ ጠቢ። ከዛ ለማንኛውም ፎሎ ላይክ ምናምን አድርጉላት፣ ኮሜንት አድርጉላት። ነው ምንድን ነው የሚባለው? ሲጀመር ሶሻል ሚዲያ ብዙ አዲስ ጀማሪ ነኝ። እስኪ ፎሎ አድርጉ። አዲስ ነሽ? ቲክቶክ ላይክ ቲክቶክ ብዙ እንትን አለ ላይ ግቢ ቲክቶክ ባይዘው ቪዲዮ እንትን የለውም ይመስለኛል። ላይ ግቢ ቲክቶክ እና ላይቭ ስገባ ምን ጥቅም አገኛለሁ? ጌም ከተጫወትሽ ጊፍት ነው አይዲያ ካለሽ ዩቲዩብ ላይ ሰብስክራይብ አድርጉላት። በቃ ዩቲዩብ ሰብስክራይብ አለሽ